በየቀኑ አንተማ ማግኘቱን ያከሳ እስክትባል ብዙ ትበላለህ። ነገር ግን ሚዛን ላይ ስትቆም አንዲት ግራም እንኳን አትጨምርም። ሰውነትህ ምግብ አይቀበልም ወይም ምንም ብትበላ አትወፍርም ተብለህ ተስፋ ቆርጠሃል። ብዙ ጊዜ ሶሻል ሚዲያ ላይ የምናየው እንዴት ክብደት መቀነስ ይቻላል የሚለውን ብቻ ነው። ነገር ግን ክብደት መጨመር ለሚፈልጉ ሰዎች ጉዞው እኩል ከባድና አድካሚ እንደሆነ ማንም አይናገርም። አብዛኛው ሰው ክብደት ለመጨመር በሚል ስም ጃንክ ፉድ፣ ጣፋጮችና ቅባታማ ምግቦችን በመብላት ጤናውን አደጋ ላይ ይጥላል። እሱ ግን ክብደት መጨመር ሳይሆን ቦርጭና በሽታ መግዛት ነው። በዚህ ቪዲዮ ውስጥ በሚቀጥሉት ደቂቃዎች በሳይንሳዊና ጤናማ በሆነ መንገድ ቦርጭ ሳይሆን ጡንቻ እንዴት መገንባት እንደምንችል፣ ሜታቦሊዝማችሁን እንዴት እንደምታስተካክሉና በየቀኑ መውሰድ ያለባችሁን የምግብ እቅድ ከመጀመሪያው እስከ መጨረሻው በዝርዝር እናያለን። በመጀመሪያ ወደ ምግቦቹ ከመሄዳችን በፊት የሰውነታችን ህግ መረዳት አለብን። ክብደትን ለመጨመር አንድ ወርቃማ ህግ ብቻ አለ። እሱም ትርፍ ካሎሪ ነው። ካሎሪ ማለት ምግቦች ለሰውነታችን የሚሰጡት የኃይል መጠን ነው። ሰውነታችን በየቀኑ ለመንቀሳቀስ፣ ለመተንፈስና ስራዎችን ለመስራት የተወሰነ ካሎሪ መጠን ያቃጥላል። ሰውነታችን በቀን ውስጥ የሚያቃጥለውን የካሎሪ መጠን ያህል ብቻ ከበላን ክብደታችን ባለበት ይቆማል። ከሚያቃጥለው በታች ከበላን ክብደታችን ይቀንሳል። ክብደትን ለመጨመር ግን ሰውነታችን በቀን ውስጥ ከሚያቃጥለው ካሎሪ በላይ መመገብ አለብን። ለምሳሌ ያንተ ሰውነት በቀን 2000 ካሎሪ የሚያቃጥል ከሆነ አንተ በቀን ውስጥ 2500 ካሎሪ መመገብ አለብህ። ያቺ 500 ትርፍ ካሎሪ ናት ወደ አዲስ ጡንቻና ጤናማ ክብደት የምትቀየረው። እኔ እኮ በቀን 3 ጊዜ በደንብ እበላለሁ ነገር ግን አልጨምርም የምትል ከሆነ ዋናው ምክንያት የምትበላው ምግብ ካሎሪ ዴንስ ወይም በውስጡ ከፍተኛ ካሎሪ የሌለው መሆኑ ነው። ለምሳሌ አንድ ትልቅ ሳህን ሰላጣ ብትበላ ሆድህ ይሞላል፣ ነገር ግን የምታገኘው ካሎሪ በጣም አነስተኛ ነው። ስለዚህ ሆድን ሳታስጨንቅ ካሎሪህን የምታሳድግበትን ዘዴ ማወቅ አለብህ። ካሎሪን ብቻ ዝም ብሎ መጨመርም በቂ አይደለም። የምናገኘው ካሎሪ ከምን አይነት ምግብ ክፍል ይመጣል የሚለውን ማወቅም ወሳኝ ነው። ዓላማችን ጤናማ ክብደት መጨመር እንጂ የስብ ክምችትን መፍጠር አይደለም። ለዚህ ደግሞ 3 ምክሮችን ማስተካከል አለብህ። አንደኛ፣ ፕሮቲን ለክብደት መጨመር ዋናው ነገር ነው። የምትበላው ትርፍ ካሎሪ ወደ ጡንቻ እንዲቀየር ፕሮቲን ያስፈልጋል። የት ይገኛል ካላችሁ ከእንቁላል፣ ዶሮ፣ ስጋ፣ አሳ እና አይብ እንዲሁም የጥራጥሬ ሰብሎች ባቄላ፣ አተርና ምስር። በቀን ከሰውነት ክብደት በኪሎግራም ከ1.6 እስከ 2 ግራም ፕሮቲን መውሰድ ይመረጣል። ለምሳሌ 50 ኪሎ ከሆንክ በቀን ከ80 እስከ 100 ግራም ፕሮቲን ማግኘት አለብህ። ሁለተኛ፣ ካርቦሃይድሬት ለሰውነት ዋና የነዳጅ ምንጭ ነው። ሰውነት ፕሮቲኑን ለጡንቻ ግንባታ ብቻ እንዲያውለው የኃይል ፍላጎቱን በካርቦሃይድሬት መሸፈን አለበት። የካርቦሃይድሬት ምንጮች ድንች፣ ስኳር፣ ኦትስ፣ ሩዝ፣ ፓስታ፣ ዳቦ እና ሙዝ ዋነኞቹ ናቸው። እነዚህ ምግቦች በቀላሉ ከፍተኛ ኃይል ይሰጡሃል። ሶስተኛ፣ ጤናማ ቅባቶች በጣም አስደናቂ ናቸው። 1 ግራም ፕሮቲን ወይም ካርቦሃይድሬት 4 ግራም ካሎሪ ሲኖረው 1 ግራም ፋት ግን 9 ግራም ካሎሪ አለው። ይህ ማለት በትንሽ መጠን ከፍተኛ ካሎሪ ይሰጣል ማለት ነው። ሆዳችሁ ሳይነፋ ክብደት እንድትጨምሩም ይረዳል። ከአቮካዶ፣ ለውዝ፣ የኦቾሎኒ ቅቤ፣ የወይራ ዘይት እና የሱፍ ወይም የኑግ ዘይት በጣም ጤናማና ጠቃሚ ቅባቶችን ማግኘት እንችላለን። አሁን ደግሞ በየቀኑ በምግቦቻችን ውስጥ በቀላሉ ልናካትታቸው የምንችላቸውን 5 ከፍተኛ ካሎሪና አልሚ ምግብ ያላቸውን ምግቦች እንይ። አንደኛ፣ ኦቾሎኒ ቅቤ። ይህ እጅግ አስደናቂ ምግብ 2 የሾርባ ማንኪያ የኦቾሎኒ ቅቤ ብቻ ወደ 200 ካሎሪ፣ 7 ግራም ፕሮቲን እና ጤናማ ፋት ይዟል። ዳቦ ላይ ቀብተህ ወይም በሻይ መልክ ልትወስደው ትችላለህ። ሁለተኛ፣ ኦትስ በጣም ምርጥ ውስብስብ ካርቦሃይድሬት ምንጭ ነው። በወተት አፍልተህ ሙዝ እና ማር ጨምረህ ስትመገበው በአንድ ጊዜ ከ500 በላይ ካሎሪ ይሰጣል። ሶስተኛ፣ አቮካዶ። አንድ መካከለኛ አቮካዶ 300 ግራም ካሎሪ እና ጤናማ ፋት አለው። በሰላጣ ውስጥ ወይም ፈጭተህ በጁስ መልክ መጠቀም ትችላለህ። አራተኛ፣ እንቁላል። የአንድ ሙሉ እንቁላል አስኳል በውስጡ ጤናማ ስብ እና ቫይታሚን የያዘ ነው። አንድ ላይ 70 ካሎሪ እና 6 ግራም ጥራት ያለው ፕሮቲን ይሰጣል። በቀን ከ3 እስከ 4 እንቁላል መመገብ ትልቅ ለውጥ ያመጣል። አምስተኛ፣ ደረቅ ፍራፍሬዎች። እንደ ቴምር እና ዘቢብ ያሉ ምግቦች ውሃቸው ስለተመጠጠ በትንሽ መጠናቸው ከፍተኛ ስኳርና ካሎሪ ይዘዋል። በቀን 5 ወይም 6 ቴምር መብላት በቀላሉ ቫይታሚን እና ካሎሪን ይጨምራል። ብዙዎቻችሁ የምትሉኝን አውቃለሁ። ይህን ሁሉ መብላት ፈልጋለሁ ግን የምግብ ፍላጎት የለኝም፣ ቶሎ ነው የምጠግበው። ይህንን ችግር ለመፍታት እነዚህ 3 ስልቶች ተጠቀሙ። አንደኛ፣ በፈሳሽ ወይም በጁስ መልክ መውሰድ። ምግብ ከማብሰል ይልቅ ፈጭቶ መጠጣት በጣም ቀላል ነው። 1 ብርጭቆ ወተት፣ 1 ሙዝ፣ 2 ማንኪያ ኦቾሎኒ ቅቤና
ትንሽ ኦትስ አንድ ላይ ፈጭተህ በጁስ መልክ ብትጠጣው ሆድ ሳይሞላ ከ700 እስከ 800 ካሎሪ በጥቂት ሰከንዶች ውስጥ ታገኛለህ። ሁለተኛ፣ የምግብ ብዛትን መጨመር። በአንድ ጊዜ ትልቅ ሳህን ምግብ ለመጨረስ አትሞክር። ይልቁንም በቀን የምትመገበውን የሰዓት ልዩነት አጥብበው። በቀን 3 ትልልቅ ምግቦችን ከመብላት 3 መካከለኛ ምግቦችንና መሃል ላይ 2 እና 3 ቀላል መክሰሶችን ጨምር። በየ3 ሰዓቱ መብላት ሆድ ሳይጨናነቅ ካሎሪን ያሳድጋል። ሶስተኛ፣ ከምግብ በፊት ውሃ አትጠጣ። ምግብ ከመብላት 30 ደቂቃ በፊት ውሃ አትጠጣ። ውሃ ሆድህን ቀድሞ ስለሚሞላው የምግብ ፍላጎትን ይዘጋዋል። አራተኛ፣ እንቅልፍና እረፍት። ጡንቻህ የሚገነባው ጂም ውስጥ ወይም ስትበላ ሳይሆን ስተኛ ነው። በእንቅልፍ ሰዓት ሰውነታችን ግሮዝ ሆርሞን ወይም የእድገት ሆርሞን ያመርታል። ስለዚህ በቀን ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት የግድ ይላል። የእንቅልፍ እጥረት ካጋጠመ ሰውነት ይጨነቃል። ይህ ደግሞ ጡንቻዎቻችንን የሚያጠፋውን ኮርቲዞል የተባለ ሆርሞን ይለቃል። ለማጠቃለል ያህል ክብደት መጨመር ልክ እንደ ክብደት መቀነስ ሁሉ ጊዜና ትዕግስት ይጠይቃል። በአንድ ሳምንት ወይም በ2 ሳምንት ተአምር አትጠብቁ። ዋናውና ቁልፉ ነገር ቀጣይነት ወይም ኮንሲስተንሲ ነው። ዛሬ ያየናቸው ነጥቦች በአጭሩ ስናያቸው፣ አንደኛ፣ ከምታቃጥለው ካሎሪ በላይ መብላት። ሁለተኛ፣ በፕሮቲንና ጤናማ ስብ ላይ ማተኮር። ሶስተኛ፣ ካሎሪዎችን በፈሳሽ ወይም በጁስ መልክ መውሰድ። አራተኛ፣ በቂ እንቅልፍ ማግኘት። ይህንን ህግ ተከትለህ ለ1 ወር ሙሉ ሳታቋርጥ ሞክረው። በሰውነት ላይ የምታየው ለውጥ ያስገርማል። ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።